በአሁኑ ሰዓት በዚህ ምድር ላይ የምትተነፍሱ የምትሰሩና የምትኖሩ ከ2.4 ሚሊዮን በላይ ሰዎች ህይወታቸው በአንድ ሚስጥራዊ አረጋዊ ደም ስር ላይ የተመሰረተ ሊሆን እንደሚችል ያውቃሉ? አዎ፣ ይህ ሰው የፖለቲካ ስልጣን ኖሮት በሚሊዮኖች የሚቆጠሩ ሰራዊትን ከአደጋ አላዳነም፣ ወይም ደግሞ በቢሊዮን የሚቆጠር ዶላር ያለው ከበርቴ ሆኖ ለዓለም ህዝብ አልመጸወተም። እርሱ ያደረገው ነገር ቢኖር ለ60 ዓመታት ያህል በየ2 ሳምንቱ አንድም ቀን ሳይሰለች እጁን ለህክምና መርፌ መስጠት ብቻ ነበር። በህክምናው ዓለም ወርቃማው እጅ ያለው ሰው እየተባለ የሚጠራው አውስትራሊያዊው ጄምስ ሃሪሰን ማን ነው? በደም ስር ውስጥ ተደብቆ የነበረውና በሚሊዮን የሚቆጠሩ ህጻናትን ከሞት የታደገው ያ ተአምራዊ ሚስጢር ምንድነው? ዓለምን ጉድ ስላሰኘው የጄምስ ሃሪሰን አስደናቂ ታሪክ፣ ለ60 ዓመታት ስለቀጠለው ታማኝነትና ሳይንቲስቶች የጄምስን ደም ሲያዩ በድንጋጤ ስለቀዘቀዙበት ሚስጢር በዝርዝር እንነግራችኋለን። እስከ መጨረሻው አብራችሁን ቆዩ። የጄምስ ሃሪሰን ታሪክ የሚጀምረው በአውሮፓውያኑ በ1951 በአውስትራሊያ ውስጥ ነው። ገና በ14 ዓመት ታዳጊነቱ በደረሰበት ከባድ የሳምባ በሽታ ምክንያት በአስቸኳይ ትልቅ ቀዶ ጥገና እንዲደረግለት ተወሰነ። ህይወቱ በአደጋ ላይ በነበረችበት በዚያ አስፈሪ ወቅት የቀዶ ጥገናው ሂደት ከ4 ሰዓታት በላይ የፈጀ ሲሆን የህክምና ባለሙያዎች የታዳጊውን ህይወት ለማዳን ሙሉ በሙሉ በማያውቋቸው ደግ ሰዎች የተለገሰ 14 ሊትር የሚሆን ደም በሰውነቱ ውስጥ እንዲፈስ አደረጉ። ጄምስ ከሆስፒታል ወጥቶ ቀስ በቀስ ማገገም ሲጀምር አባቱ ከሞት የተረፈው በደም ስር ውስጥ በፈሰሰው በዚያች በማያውቃቸው ሰዎች የደም ልገሳ መሆኑን ነገረው። ይህ እውነት በታዳጊው ጄምስ ልብ ውስጥ ትልቅ የሰብአዊነት እሳት አቀጣጠለ። በዚያው በነበረበት የሆስፒታል አልጋ ላይ ሆኖ ለቤተሰቦቹ እንዲህ ሲል ቃል ገባ። እኔም እድሜ 18 ሲሞላና ህጉ ሲፈቅድልኝ ደም በመለገስ የሰዎችን ህይወት ታድጋለሁ አለ። ይህ ቃል መድረክ ላይ የሚነገር የፖለቲካ ንግግር አልነበረም፣ የትውልድን እድል የሚቀይር የቁርጠኝነት ጅማሮ እንጂ። ጄምስ እድሜው 18 ሲሞላ የገባውን ቃል አከበረ። ወደ ደም ባንክ በመሄድ በመደበኛነት ደም መለገስ ጀመረ። ነገር ግን በወቅቱ ማንም ሰው ያላወቀው በጄምስ ደም ውስጥ ተደብቆ የነበረ አንድ ትልቅ የተፈጥሮ ተአምር ነበር። በዚያ ጊዜ በአውስትራሊያ ውስጥ በሺዎች የሚቆጠሩ ነፍሰ ጡር እናቶች የሚያረግዟቸው ህጻናት በማህፀን ውስጥ እያሉ ወይም ገና እንደተወለዱ በድንገት ይሞቱ ነበር። የህክምና ሳይንሱ ችግሩን የሬሰስ በሽታ ብሎታል። ይህ በሽታ የሚከሰተው የእናትየው የደም አይነት የሬሰስ ኔጌቲቭ ሆኖ በማህፀኗ ውስጥ ያለው የጽንሱ ደም ደግሞ ፖዚቲቭ ሲሆን ነው። በዚህ ጊዜ የእናትየው አካል የጽንሱን ደም እንደ ባዕድ ጠላት ወይም እንደ በሽታ ቆጥሮ በማጥቃት ህፃኑ በማህፀን ውስጥ እያለ ከባድ የደም ማነስ እንዲያጋጥመው፣ የአንጎል ጉዳት እንዲደርስበት ወይም እንዲሞት ያደርገዋል። ሳይንቲስቶች መፍትሄ አጥተው በሺዎች የሚቆጠሩ እናቶች ማልቀስ፣ ለቅሶ ብቻ ትርፋቸው ሆኖ ግራ ተጋብተው ነበር። የህክምና ተመራማሪዎች የጄምስን ደም በአጋጣሚ ላቦራቶሪ ውስጥ ሲመረምሩ ግን አይኖቻቸውን ማመን አልቻሉም። በጄምስ ሃሪሰን ውስጥ ይህንን በሽታ ሙሉ በሙሉ ሊያጠፋና እናቶች ጤናማ ህጻናትን እንዲወልዱ የሚያደርግ እጅግ ብርቅዬ የሆነ አንቲቦዲ ተገኘ። የጄምስ ደም ማህፀን ውስጥ ላሉ በሚሊዮን የሚቆጠሩ ህጻናት ብቸኛው የህይወት መዳኛ ሆነ። ሳይንቲስቶች የጄምስ ደም ያለው ልዩ የተፈጥሮ ኃይል ሲነግሩትና እርዳታውን ሲጠይቁት ጄምስ አንድም ቀን አላቅማማም። መደበኛ ደም መለገሱን አቁሞ ቀጥታ በፕላዝማ መልክ ወይም ደም ስር ውስጥ ያሉትን ፈሳሾች ብቻ በመለየት ደሙን በየ2 ሳምንቱ መለገስ ጀመረ። ጄምስ ይህንን በጎ አድራጎት ለ1 ወይም ለ2 ዓመት ብቻ አላደረገውም። ለ60 ተከታታይ ዓመታት ሳይሰለች ሳይደክም የሥራና የህይወት ውጣ ውረዶች ሳይበግሩት ከ1170 ጊዜ በላይ ደሙን ለገሰ። የሚያስገርመው ነገር ጄምስ ሃሪሰን መርፌ እጅግ በጣም ይፈራ ነበር። ለ60 ዓመታት ደም ሲለግስ መርፌው ወደ እጁ ሲገባ አንድም ቀን አይቶት አያውቅም። ሁልጊዜም ፊቱን ወደ ሌላ አቅጣጫ ያዞር ነበር። ፍርሃቱን ያሸነፈው ግን በውስጡ ያለው የሰብአዊነት ኃይል ነበር። ከጄምስ ደም በተወሰደ የፕላዝማ አማካኝነት አንቲዲ የተሰኘው ታዋቂ ክትባት መድኃኒት ተሰራ። ይህ ክትባት በአውስትራሊያ ውስጥ ላሉ ነፍሰ ጡር እናቶች በሙሉ መሰጠት የተጀመረ ሲሆን
ጄምስ ባደረገው የ60 ዓመታት ታማኝነት ልገሳ ብቻ ከ2.4 ሚሊዮን በላይ ህጻናት በህይወት እንዲወለዱ አድርጓል። የሚያስደንቀው ደግሞ ከነዚህ ከተረፉት ህጻናት መካከል የራሱ የጄምስ ሃሪሰን የልጅ ልጅ አንዱ መሆኑ ነው። በአውሮፓውያኑ በ2018 ጄምስ ሃሪሰን እድሜው 81 ዓመት ሲሞላው ከአውስትራሊያ የጤና ህግ አኳያ ከእንግዲህ ደም መለገስ የእርሱን ጤና ሊጎዳ ስለሚችል ልገሳውን ማቆም እንዳለበት ተነገረው። የመጨረሻው ደም በተለገሰበት በዚያ ታሪካዊ ዕለት እርሱ በለገሰው ደም ምክንያት በህይወት የተረፉ እናቶችና ትልልቅ ሰዎች የሆኑ ልጆቻቸው ህጻናትን ጭምር ይዘው ሆስፒታሉን አጥለቅልቀውት ነበር። በአይኖቻቸው የእንባ ዘለላ ያፈሰሱ ፊኛዎችንና ስጦታዎችን ይዘው ይህንን ታላቅ የጥበብ ባለውለታ በክብር አሰናብተውታል። ጄምስ የዓለም ድንቅ መዝገብ ጊነስ ወርልድ ሪከርድ ላይ ስሙ በክብር እንዲሰፍር ተደርጓል። እርሱ ግን ሁልጊዜ ሲናገር የሚደክመው አንድ ነገር አለ። እኔ ጀግና አይደለሁም፣ የተለየ ነገርም አላደረኩም። ያደረኩት ነገር ቢኖር በ14 ዓመቴ የገባሁትን ቃል ማክበር ብቻ ነው ይላል። የጄምስ ሃሪሰን ታሪክ የሚያስተምረን ትልቅ እውነት አለ። ሰዎችን ለመርዳትና በሚሊዮኖች ልብ ውስጥ ትልቅ አሻራ ጥሎ ለማለፍ የግድ ትልቅ የፖለቲካ ስልጣን ወይም ሚሊዮነር መሆን አይጠይቅም። በልጅነት የተገባን በጎ ቃል ማክበር፣ ታማኝነትና ጥቂት ሰብአዊነት ብቻ የዓለምን ታሪክ ሊለውጥ ይችላል። ጄምስ ሃሪሰን ዛሬም ድረስ በደግነቱና በታማኝነቱ የሰው ልጅ በምድር ላይ ሊያሳየው የሚችለውን ትልቁን ፍቅር ማሳያ ሆኖ ይኖራል። እርሶስ ከዚህ ታሪክ ምን ተማሩ? በልጅነታችሁ የገባችሁትን ቃልስ እስካሁን ምን ያህሉን አክብራችኋል? ሀሳባችሁን ኮሜንት ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን፣ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ድንቅ ታሪክ እስክንገናኝ ቸር ያቆየን።